በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም አሜን። እግዚአብሔርን የምትወዱ እርሱም እግዚአብሔር አብልጦ የሚወዳቸው በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳዊን የተሰኛችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ላይ ደረሳችሁ? አሜን። መመስገን የባህሪ ገንዘብ የሆነ አምላካችን ስሙ በእኛ በልጆቹ አንደበት የተመሰገነና ከፍ ከፍ ያለ ይሁን። ውድና የተከበራችሁ የአሌክስ ሚዲያ ዩቲዩብ ቻናል ተከታታዮች ህዳር 13 2014 በዚህ በስንክሳር መጽሐፍ ላይ የምናገኘው አንድ ታሪክ አለ። እሱ ምንድነው? አባታችን ነው፣ ጻድቅ ነው፣ እጅግም ታዛዥ ነው። ከመታዘዙ የተነሳ እንደ አብርሃም እንደ አባታችን ቀና ከመሆኑ እንግዶችን ከመታዘዛቸው ለእንግዶች ከመታዘዙ የተነሳ ብዙ የጸጋ ስራዎችን እንደተቀበለ የምናይበትና የምንመለከትበት መሰረታዊ የቅድስና ስራ ነው። እንግዲህ ውድና የተከበራችሁ የእግዚአብሔር ቤተሰቦች በዚህ ቅዱስ አባት ላይ እንደምንረዳው በዚህ አስከናፍር የተባለ ቅዱስ አባት ላይ እግዚአብሔር አድሮ መልካም ስራን ሰርቶ ብዙ የጸጋ ስራዎችን እንዳደረገ ትሩፋቱን የምናይበትና የምንመለከትበት መሰረታዊ ነገር ነው። በረከት ረድኤት ከሁላችን ጋር እንዲኖር ሰላም ያጣነውን ሰላም እንዲመልስልን የቅዱስ አስከናፍር ምልጃው ከሁላችን ጋር ይሁን። አሁን በቀጥታ የምናልፈው ወደዚህ ቅዱስ አባት ቅዱስ አስከናፍር ትምህርት ይሆናል። ሁለቱ ሐዋርያት አስከትሎ ወደ ቤት ይመጣልኝ ብሎ ተረጎማለች። እነሱ ሐዋርያት አይደሉም ወይም ጌታ አይደለም። እዚያ መካከል ያለው ምኖች ናቸው ብያቸዋለሁ። የእሱ አእምሮ ግን በጎ ነው። ልቡናው በቅንነት የታጀበ ነው። በፍቅረ እግዚአብሔር የታጠረና የተቀጠረ ጥላቻ በአካባቢው ዝር የማይል የፍቅር ሰው ነው። እንዲህ ብሎ ተረጎመ። እየሮጠ ሄዶ በፍቅር ተቀበላቸው። ወደ ቤቱ አስገብቶ እግራቸውን አጠበ። ጌታውን መሰለው። አያችሁ፣ ጌታችን እናንተ ለባልንጀሮቻችሁ እንዲህ አድርጉ ያለውን በተግባር ፈጸመው፣ አከናወነው። የሽፍቶችን እግራቸውን አጥቦ እሱ የሚያስበው ሽፍቶች ናቸው ብሎ አይደለም። ምኖች ናቸው ብሎ ነው የሚያስበው? ሐዋርያት ናቸው። አንዱ ደግሞ ጌታዬ ነው ብሎ ልቡ ያምናል፣ በፍጹም ልቡ። ታዲያ እግራቸውን ካጠበ በኋላ ለዘመናት እግሮቹ ሽባ ሆነው በደዌ ዳኛ በአልጋ ቁራኛ ታስሮ አልጋ ላይ የተኛ ታማሚ ሽባ ልጅ ነበረ ነው የሚለን። ያን የእግራቸውን እጣቢ ወስዶ ያን የታመመ ልጁን ሲረጨው ያ ሽባ የነበረ ልጁ ቀጥ ብሎ ቆመለት ይላል። ማለት ይህ የምን ውጤት ነው ካላችሁ፣ የእምነት የፍቅር ውጤት ነው። እግዚአብሔርን መውደድ ማለት እምነት ነው። ባልንጀራን መውደድ ማለት ደግሞ ምንድን ነው? እምነታችንን በተግባር የምንገልጥበት መንገድ ነው። እግዚአብሔርን እወደዋለሁ ማለት ሃይማኖት ነው። እግዚአብሔርን መውደድ፣ ባልንጀራን መውደድ ደግሞ የሚተረጎምበት መንገድ ነው። ጠላትን መውደድ ፍጹምነት ነው። ታዲያ ያ ሽባ የነበረ ልጁ ካልጋ ከደዌው ተላቆ ከበሽታው ነፃ ሆኖ ካልጋው ከተነሳ በኋላ ይህ ሰው ያን የተደረገለትን ነገር በቃላት መግለጥ አልቻለም። እየተረበተበተ ሄዶ ሽፍቶቹ መካከል አጠገባቸው ፊት ለፊታቸው ቆሞ እባካችሁ እኔ መጀመሪያም ስትመጡ
ከእናንተ መካከል አንዱ ጌታ እንደሆነ አውቄ ነበር። እነሆ 12 ሐዋርያት እንደሆናችሁ ተገንዝቤ ነበር። እባካችሁ ጌታ ከመካከላችሁ ማን እንደሆነ ንገሩኝ አላቸው ይላል። ግን ጌታ እንደዚያ ሽፍታ፣ ወንበዴ፣ ነፍሰ በላ፣ ነፍሰ ገዳይ ነው። ግን በፍቅር እነዚህ ሰዎች መማረክ ችሏል፣ ማንበርከክ ችሏል። ታዲያ እነዚህ ሰዎች ግራ ገባቸው። የሆነ ነገር ተረከላቸው። እኔ አሁን የእናንተን እግር ጣይ ወስጄ ለዘመናት ታማሚ የነበረውን ልጄን ስረጨው እነሆ የታመመ ልጄ ተፈውሶልኛል። በዚህ ምክንያት 12 ሐዋርያት አንዱ ጌታ መሆኑን ተገንዝቤያለሁ። ስለዚህ ነው የምፈልገው ጌታ የትኛው እንደሆነ እንድትነግሩኝና እንድሰግድለት ነው። እነሱ ያኔ እሱን ሊገሉበት ይዘው የመጡትን ሰይፍና ስለታቸውን ከደበቁበት ቦታ ወጥተው ፊቱ ላይ ዘረሩት። እኛ አንተ እንደምትለው ሐዋርያት አይደለንም፣ አንተ እንደምትለው በመካከላችን ጌታ የለም። እኛ የመጣ ነው እንግዶች መስለን መተን ሀብትን ዘርፈን ሕይወትን አጥፍተን ያንተን ንብረት ለመዝረፍ የመጣን ወንበዴዎች ነን ብለው ራሳቸውን አጋልጠው ከዚህ ሰው ቤት እፍኝ ምስር ይዘው ምናኔ ወደ በረሃ ገቡ ይላል። ይሄ ሰው በቃል ሳይሆን ያስተማራቸው በምንድን ያስተማራቸው? በተግባር በፍቅር ማረካቸው። ሰይፋቸውን አሳለው። እኛ የሚጠሉንን ብንወዳቸው ክፉ የሚያደርጉብን መልካም ብናደርግላቸው የምናደርገው መልካም ስራችን የፍቅራችን መገለጫ ከቃላችን በላይ ሰዎችን ይባርካል፣ ያንበረክካል፣ ሰይፋቸውን ያስጥላል። ጥላቻ ያነቀዘው ክፋት ያደነዘዘው አይምሯቸው በፍቅር መታሸት መሟሸት የሚችለው እኛ ጠላቶቻችንን መውደድ ስንችል ነው። ለዚህ ነው አምላካችን እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግማችሁን መርቋቸው፣ ከሀገራችሁ ያናወጣችሁ ከመንግሥተ ሰማያት ያወጣችሁ ብላችሁ ክፉን የሚያደርጉባችሁ ምን አድርጓል? መልካም አድርጉ። አንድ ሁለት ጥቅስ ነግሬያችሁ ልጠቅልለው። የሐዋርያው የቅዱስ ጳውሎስ መልእክት ለሮሜ ክርስቲያኖች የተጻፈ ምዕራፍ 12 ቁጥር 12 እንዲህ ይላል ጠላትህ ቢራብ አብላው፣ ቢጠማ አጠጣው። ሲበሉት ይህን ቃል ጠላትህ ቢራብ በሉት እኮ ነው ያልኳችሁ። ጠላትህ ቢራብ አብላው፣ ቢጠማ አጠጣው። ይህን ማን ያደርጋል? በጣም ከባድ ነው። በጣም እጅግ ይከብዳል። ጠላታችን ተርቦ ጎስቁሎ ተራቅቶ መንገድ ላይ ብናገኘው አስቡት። በነገር ጦር ወቅተነው ነው የምናልፈው። ታባት እጅ ነው አገኛት። እኔንም እንዲህ ነበር ሩቅ ያደረከኝ። ከቻልን በድንጋይስ በቦክስስ እናልፋለን። ወንጌሉ ሌላ፣ እኛ ሌላ ነው። እኛ የምንኖርበት ህይወት ሌላ ነው። ወንጌል የሚለው ሌላ ነው። በወንጌል ብንኖር ፍቅርን መተርጎም ብንችል አሁን ሀገራችን ላይ ያለው መስቀልቅል ያለ ሁኔታ ይኖራል አይኖርም? አይኖርም። እንዴት ሆኖ ምን ላይ ያርፋል? ማረፊያ የለውም። ዝንብ ቆሻሻ ከሌለ የት ላይ ያርፋል? ቆሻሻ የሆነው ጥላቻና በቀል የኛ ልቡና መናኸሪያ ያደረገው እኛ ልቡና ላይ ፍቅር ስለሌለ ነው። ፍቅር ስለጠፋ ነው። በእውነት አምላካችን በፍቅር እንድንኖር ሁላችንን ይርዳን። ቢራብ አብላው፣ ቢጠማ አጠጣው። ይህን ብታደርግ በጠላት ላይ የፍቅር እሳት ትጨምርበታለህ። ማለት አላበጀውም እንዲል እንዲጸጸት፣ አጥፍቻለሁ እንዲል የጥፋተኝነት ስሜት እንዲሰማው ታደርገዋለህ። ይህ ባይሆን ደግሞ ገሃነመ እሳትን ይፈረድበታል። አንተ ግን የእግዚአብሔር ልጅ መሆኑ ይረጋገጣል። የርስት ወራሽ ትሆናለህ። መከራውን ችግሩን ክርስቶስን መስለህ በመቀበል አትጎዳም። የሚጎዳው እሱ እንጂ። አላውያን አረማውያን እልፍ አእላፋት ክርስቲያኖችን አንገታቸውን ሲቀሉ፣ ደማቸውን ሲያፈሱ፣ አጥንታቸውን ሲከሰክሱ ኖረዋል። የተጎዱት አላውያኑ አረማውያኑ እንጂ ሰማዕታቱማ የክብር አክሊልን የተቀበሉት ለክብር አክሊል ያበቃቸው የአላውያኑ አረመኔነት የእነሱ ትዕግስት ተጋግዘው ለሰማዕትነት አብቅተዋቸዋል። እነሱ ፍቅር እግዚአብሔርን ተከትለዋል። አረማውያን ያሳዩአቸውን በቀል ተሸክመው ልባቸው በበቀል እንዲነጻ አላደረጉም። ክርስትናም ያለው የክርስትናው መልኩ ትዝተዋል።
ትናንትና ሰማዕታትን የወለደች ያሳደገች ቤተክርስቲያናችን ዛሬም በዘመናችን ሰማዕታትን ወልዳ ስታሳድግ አይናችን አይቷል። የቅርብ ጊዜ ትዝታችሁ ነው፣ ታውቁታላችሁ። ደማቸው የፈሰሰ አጥንታቸው የተከሰከሰ ጥቂቶች አይደሉም። ነገር ግን በዚህ ሂደት ተጎጆች እነሱ አይደሉም። በስጋ ሐሳብ ካሰብን የተጎዱ ይመስለናል። እነሱ ለክብረ አክሊል የበቁት የጌታቸውን ፍጹም ፍቅር ተከትለዋል። ጌታቸውን መስለዋል። አምላካቸውን መስለዋል። ዘይጾረ መስቀለ ሞቴ እይደሉ ሊተ ወይክ ሊጸመደኒ መስቀሉን ተሸክሞ ጨክኖ ሊከተልን የማይወድ የኔ ደቀ መዝሙር ሊሆን አይችልም የሚለውን የወንጌል ቃል ከቃል ባለፈ ሲተረጉሙት ያየነው ሰማዕታቱ ናቸው። ፍጹም የጌታችን ፍቅር ያላቸው፣ የእምነታቸው ፍቅር ያላቸው፣ ለጠላቶቻቸው በቀል የሌላቸው ራሳቸውን አሳልፈው የሰጡት ማለት ነው። ይህን ማድረግ በዚህ መኖር እንድንችል ነው አምላካችን ያስተማረን። ስለዚህ ሐዋርያው ቅዱስ ጳውሎስ ደግሞ ደጋግሞ ስለ ፍቅር ነግሮናል። በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ከቁጥር 1 ጀምሮ እንዲህ ይለናል። መኒ አይመርኩ ነገረ ኩሉ ሰብ ወነገረ ኩሉ መላእክት ወተፋቀሩ አልቤ ከንቶ ኮንኩ ከመድምፀ ምርት ዘይነቆ ከመከበሩ ዘይዘበት እምነት ቢኖረኝ ስጋዬን ቆርሼ ለሌላው መስጠት እስከምችል ድረስ እምነት ቢኖረኝ ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ምንድን ነኝ ያለው? ከንቱ ነኝ ይለናል። ወለመኒ በሃይማኖት እስካያፈልስ አድባረ ተራራ የሚያፈልስ እምነት ቢኖረኝ ፍቅር ከሌለኝ ምንድን ነኝ ይላል? ከንቱ ነኝ ነው የሚለው። ይህንንና ሁሉም ሞቱ ሰለስቱ ለነበሩ እኒህ ሶስቱ ጸንተው ይኖራሉ። ሃይማኖት ወትውክልት ወተፋቅሮ እምነት፣ ተስፋ፣ ፍቅር ሶስቱ ጸንተው ምን ይላሉ? ይኖራሉ። እነሱ ጸንተው የሚኖሩ ናቸው። እኛ በእነሱ ስንጠና ጥላቻ፣ በቀል፣ ክፋት፣ ተንኮል የሚባሉት ከምድራችን ይጠፋሉ። እኛ በሰላም በፍቅር በአንድነት መኖር መመላለስ እንችላለን። ፍቅር በክርስትና ሕይወታችን እጅግ ትልቁና የመጨረሻው ነው። መጽሐፍ የሚለን ያን ነው። ዘሰ ያዕቅባ ለፍቅር ውእቱ ያቢ እምእለ ያነሥኡ ሙታነ ፍቅርን የሚጠብቃት የሚኖርባት ሰው ሙት ከሚያስነሱ ሰዎች ይበልጣል። ምን ከሚያስነሱ ሰዎች አልኳቸው? ሙት ማስነሳት፣ እውር ማብራት፣ ጎባጣ ማቅናት፣ ለምጽ ማንጻት ከሚችሉ ሰዎች ፍቅርን የሚጠብቃት ሰው ይበልጣል። ለዚህ ነው አምላካችን ጠላቶቻቸውን ውደዱ እያለ የሚያስተምረን። ስለዚህ እዚህ የተሰበሰብነው በፍቅር ነው። በእግረ መስቀሉ ስር ተሰብስበን ስንኖር ቀራንዮ አደባባይ ላይ የተሰቀለውን የዓለም መድኃኒት በመስቀል ትምህርት ቤትነት የገለጠልንን ፍቅር የማንረዳው የማንገነዘበው ከሆነ ከንቱ እንደክማለን። ያንን ፍጹም ፍቅር ማየት፣ ያን ፍጹም ፍቅር ማጣጣም፣ ያን ፍጹም ፍቅር መኖር፣ በሕይወታችን መግለጥ፣ ጨለማ ያዋጠው የበቀል የጥላቻ ጨለማ የነገሰበት ዓለም ወደ ፍጹም የሚደነቅ ብርሃን መውጣት የሚችለው ፍቅር ሲኖር ነው። አምላካችን ለሀገራችን ለሕዝቦቻችን በእውነት ፍቅርን ያድልልን። አሁን ፍቅር ብርቅ ሆኗል። የት ነው የገባው? ጠቅልለን ሙዚየም አስገባ ነው። እኛ ልቡና መዝገበ ቃላት ላይ ፍቅር የሚለው እየጠፋ ነው። ሌላ እየተካው እየተለወጠ እየተበረዘ ነው የመጣው። ታዲያ ያ ፍቅራችን፣ መዋደዳችን፣ መከባበራችን ኢትዮጵያዊ እኮ ልቡ ደግ ነው። ውሃ ቢለምኑት ውሃ አይሰጥም። ኖር ነው በኢትዮጵያ ባህል። ወይ ጠላ ነው የሚሰጠው ወይ ወተት ነው የሚሰጠው። ያ ወይ ወተት ወይ ጠላ ቀርቶ የደከመውን ከረሃብና ከጥም የሚያሳርፍ ደግ ልብ እንዴት ይስተውሉ የጠፋው ፍቅር ስለጠፋ ነው። ፍቅር ሲኖር መተዛዘን መከባበር ይኖራል። አሁን የምናየው የምንሰማው ጭካኔ ከሀገራችን ከምድራችን ይወገዳል። እኛ በቀልን ጥላቻን ዙፋን ዘርግተንለት ልቡናችን ላይ እንዲቀመጥ ከፈቀድ አሁን የምናያቸው በቀሎችና ክፉ ነገሮች ለምን ሀገራችን ላይ አይኖሩም? ሊኖሩ ይችላሉ።
ሀገራችን ላይ ክፉ ነገር እንዳይኖር መልካም ነገር እንድንሰማ እንደፈለግን ወጥተን እንድንገባ ገብተን እንድንወጣ ምንም ገንዘብ ማድረግ ያስፈልጋል? ፍቅርን ለሰው ሶስት ነገር ያስፈልገዋል። እግር፣ ሀገር፣ ፍቅር ያስፈልገዋል። ምን አልኳችሁ? እግር ሀገር አለን አይደል? አሁን የሌለን ምንድነው? ፍቅር። እግርና ሀገር ብቻውን እኮ ለመኖር አያስችልም። መኖር የምንችለው እግርና ሀገር ስላለን ሳይሆን ምን ሲጨመርበት ነው? ይህ እንደ ሬት የመረረ ሀገራዊነታችን እንደ ማር እንደ ወተት መጣፈጥ የሚችለው ፍቅር ሲኖረን ነው። አባቶቻችን ያነበራቸው። ስለዚህ ከወደዱት ጫፍ እንደፈለጉ ሄደው ይኖራሉ። እግርና ሀገር ስላላቸው አይደለም፣ ፍቅር ስላላቸው። እኛ ሀገር አለን፣ ፍቅር ስለሌለን እንደ ልብ መንቀሳቀስ አንችልም። እንደታጠረ 6 ኪሎ አለምሳት አጥረና ያለ ነው በጥላቻና በበቀል። ስለዚህ የጥላቻ ክፉ ነገር መባላቱ፣ መጣላቱ፣ መጋደሉ፣ መለያየቱ ክፉ ነገር ከሀገራችን እንዲርቅ ይህን መርዝ የሆነውን ጥላቻና በቀል ሊሽረው፣ ሊፈውሰው፣ ሊጠግረው የሚችል በቀል አይደለም፣ ፍቅር ነው። ስለዚህ ፍቅርን በልቡናችን ገንዘብ እናድርገው። መጻሕፍት የሚነግሩን መምህራን የሚያስተምሩን ቤተክርስቲያን የምታሳየን ሕይወት ያለው የቤተክርስቲያን ሕይወት የፍቅር ሕይወት ነው፣ የጥላቻ ሕይወት አይደለም። ቤተክርስቲያን ሁልጊዜም በሯን ከፍታ እጇን ዘርግታ የምትኖረው የፍቅር ቤት ስለሆነች ነው። የምን ቤት አልኳችሁ? ፍቅሩን የተማረችው ቀራንዮ ላይ ነው። የፍቅር ትምህርት ቤቱ ቀራንዮ ነው። መስቀሉ የዋለ ጉልላቱ ላይ ጎላ ብሎ የምናየው የምንመለከተው ፍቅሩ የተገለጠበትን መስቀል ነው። ታዲያ መስቀሉን እየተመለከት ያላየነውን ነገር በልቡናችን ልንተረጉም አንችልም። የምንኖረው የምናደርገው ያ መሆን አለበት። ያ መሆን ሲችል ጥላቻና በቀሉ ክፉ ነገር ከሀገራችን ጠፍቶ ምንናፍቀው መልካም ነገር በልቡናችን ላይ ነግሶ እንደ ልባችን ተንቀሳቅሰን ሰላም ሆነን በአንድነት መኖር የምንችለው ፍቅር ሲኖረን ስለሆነ አምላካችን ፍቅሩን አንድነቱን ለሁላችን ያድለን፣ ሀገራችን ይጠብቅልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ደህና እደሩ። ትምህርቱን በአግባቡ በስነ ስርዓትና ደስ በሚል መልኩ እንደተማራችሁ ተስፋ አደርጋለሁ። የዚህ የቅዱስ አስከናፍር በረከት ረድኤቱ ከሁላችን ጋር ይሁን። እኛም እሱ ባስተማረን ትምህርት ተምረን እንግዶችን ለመቀበል የቅድስናን ስራ እንድንሰራ አምላካችን ፈጣሪያችን እግዚአብሔር መልካም ፈቃዱ ይሆንልን። እኛም በሰማነው በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ የአምላካችን ቅዱስ ፈቃዱ ይሆንልን። እንግዲህ ይህን ትምህርት ሳዘጋጅላችሁ የቅዱስ አስከናፍር ረድኤቱ በሁላችን ዘንድ እንዲያድር ነውና ሌሎች መንፈሳዊ ትምህርቶች ወደ እናንተ እንዲቀርቡ አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም አባል የሆናችሁ ላይክ እና ኮሜንት እንዲሁም ሼር እንድታደርጉ በአክብሮት እጠይቃለሁ። ወስብሐት ለእግዚአብሔር።